አላሁ አክበር። የዛሬ የመከተል ሙከረማ የጁምዓ ኹጥባ በጣም ይለይ ነበር። ለሁሉም ሰው እንዲደርስ በደንብ ሼር፣ ኮፕሊንክ፣ ሪፖስት አድርጉና ሁሉም ሙስሊሞች ዘንድ እንዲደርስ አድርጉ። ዳዕዋውን ያደረጉት አሼኽ ዶክተር ፈይሰል ጀሚል ናቸው። አላህ ዕድሜያቸውን ያርዝምና የተናገሩት ርዕስ ንግግርም ፊታችን ላይ ያለው 2 ቀን ብቻ የቀረው ታላቁ አላህ ሻህሩን ሙሐረም የተከበረ ወር ያለው ሻህሩ ዙልሒጃ ወርን አሽሩ በተለይ ደግሞ አሽሩ የዙልሒጃ ቀናት አላሁ ስብሓነሁ ወተዓላ ከቀናቶች ሁሉ ያስመለጣቸው ቀናቶች ፊሃ እዛ ቀናቶች ውስጥ ዚክርን ማብዛት፣ ሰለዋትን ማብዛት፣ እስትግፋርን ማብዛት፣ አላህን ስብሓነሁ ወተዓላ ማውሳትን የምናበዛበት ከአላህ ስብሓነሁ ወተዓላ ጋር በጣም የምንቀራረብበት ታላቁ ቀን ታላቁ ወር አላህ ስብሓነሁ ወተዓላ ሻህሩን ሙሐረም የተከበረ ወር ያለው ቀን ዙልሒጃ ፊታችን ደርሷል። ዙልሒጃ ቀናቶች በዚክር በእስትግፋር በተውባ በዱዓ አላህ ጋር የሚያቀራርበን ነገራቶች እየሰራን ማሳለፍ አለብን። ሌላው ደግሞ በሐጅ የሚያሳልፍበት አላህ ስብሓነሁ ወተዓላ ያከበረው ታላቁ አላህ ስብሓነሁ ወተዓላ ከሁሉም መስጂዶች ያስበለጠው መከተል ሙከረማ መጥቶ ሁሉም ደግሞ ሑጃጀ በይቲላሂል ሐራም ከተለያዩ ቦታዎች የሐጅን ስነ ስርዓት ለመታደም ሐጅን ሊያደርጉ የመጡ ሰዎች አላህ ስብሓነሁ ወተዓላን ያወደሱ አላህ ስብሓነሁ ወተዓላ እያወሱ የአላህን ቤት የሚጠውፉበት ታላቁ ወር ዙልሒጃ ነው። ይህ ወር በዚክር በተውባ በእስትግፋር በዱዓ ማለፍ አለበት የሚለውን መልእክት አስተላልፏሉ። አላህ የምንጠቀምበት ሰዎች አላህ አድርገን። ሰላም አለይኩም ወረሕመቱላህ።